ሰላም እንዴት ናችሁ? ዛሬ ከጠቀሙኝ ነገሮች ምናልባት የሚጠቀም ሰው ካለ ብዬ ከላይፍ ኤክስፒሪየንሴ ሼር አደርጋችሁ የፈለኩት ሀሳብ ኢየሱስ ክርስቶስ እናንተ ሸክማችሁ እየከበደ ወደ እኔ ኑ እኔ ያሳርፋችኋለሁ እንዳለ እኔን ያሳረፉኝን 3 መሰረታዊ ሀሳብ ልንገራችሁ። የመጀመሪያው ላይፍ ኢዝ ናት ፌር የሚለው መቀበል ነው። ህይወት ፍትሃዊ አይደለች በምድር ላይ ስንኖር ማለት ነው። ባለፈው ከአንድ ጓደኛዬ ጋር ትላንት ነው አክቹዋሊ ቁጭ ብለን ማኪያቶ እየጠጣን ገመቺስ መኪና የሚነዳ አንድ ሰው በእኛ አጠገብ እያለፈ ነው እና መኪናው ያው ታውቁታላችሁ የደሃ ነገር መኪናው በጣም ስለሚያምር ሁላችንም እያየ ነው። ምን ታዘብኩ? አንድ ሕፃን ልጅ አለ መኪና ውስጥ አንድ ጩጬ ልጅ ማለት ነው። ያው ሞስት ፕሮባብሊ ልጁ ነው እና ልጅነቴን አስታወስኩ ማለት ነው። ልጅነቴን ሳስብ አብዛኞቻችን ያደግንበት አስተዳደግ ዛሬ ላለንበት ውጣ ውረድ ላለንበት ስቃይ የዳረገን ማንነት ነው። ሁላችንም እናውቀው። አብዛኞቻችን ተኮርኩመን ያለ አባት ያለ እናት ያደግን ብዙዎች ነን። ብዙ ስቃይ አይተናል ማለት ነው። ወደን ግን አይደለም። እዛ ቤተሰብ ውስጥ የተገኘ ነው። እዚህ ማህበረሰብ ውስጥ የተወለድ ነው። የደሃ ቤተሰብ ውስጥ የተወለድ ነው። ፈልገን አይደለም፣ መርጠን አይደለም፣ ያስመረጠን አካል የለም። ስለዚህ ይሄ ጩጬ ለእኛ ህልም የሆነው ነገር ለሱ ተራ ነገር፣ እኛ ስለምንበላው እንኳን የምንጨነቅ ሰዎች ሆነን ያደግነው። ለዚህ ጩጬ ግን ገመቺስ ቤት መጫወቻ ዕቃ ከሆነ ስለዚህ ጓደኛዬ ምን አለ? ህይወት እኮ ፍትሃዊ አይደለች። እቺን ነገር ከተቀበልኩ ቆይቻለሁ ማለት ብዙ አመት ሆኖኛል ማለት ግን አይደለም። ከአመታት በፊት ጥያቄዎች ነበሩ። እንደ ማንኛውም የማህበረሰቡ አንድ አካል የሚጠበቁብኝን ነገሮች ተወጥቻለሁ ብዬ አስብ ነበር። ለምን? በማህበረሰቡ የተቀመጡትን እሴቶች አክብሬ የኖርኩ ሰው ነኝ። ታላቅ ማከብር፣ የማህበረሰቡን ህግጋት ማከብር፣ በትምህርትም ቢሆን ማህበረሰቡ በሚፈልገው ልክ ሄጄ የሆነ ቦታ የደረስኩ፣ ማህበረሰቡ የሚጠብቀውን ስራ ይዣለሁ፣ ማህበረሰቡ እንደሚጠብቀው አግብቻለሁ፣ ወልጃለሁ። ነገር ግን ኤክስቴንሻል ጥያቄዎች መምጣት ጀመሩ። ከአመታት በፊት ህፃናት የሆነ ቦታ ላይ ተገደሉ ይባላል። 4 ሴት ተገደለች፣ በጥይት እኮ ደብድበው አቃጠለው። መነኩሴ ለእንትን ተደፈረች ለ8 ራስ አሮጊት እንዲሆነች እንትን እንዴ! ፈጣሪ ለእነዚህ ሰዎች ካላደረገ ምንድነው ስራው ማለት ጀመርኩ ማለት ነው። አየህ፣ ኤክስቴንሻል ጥያቄ ሲመጡ መጠየቅ የምትጀምረው ጥያቄ ቀጥ ብለህ ወደ ፈጣሪ ነው የምትሮጠው። ከዛ ቀስ በቀስ በማንበብ ሜዲቴት በማድረግ ወዴት መጣው? ላይፍ ኢዝ ናት ፌር፣ ምድር ፍትሃዊ አይደለችም፣ ህይወት ፍትሃዊ አይደለችም። ይህን ማወቄ ረፍት ሰጥቶኛል። የሚገርማችሁ ምችለውን ነገር አደርጋለሁ። ለምሳሌ የሆነ አካባቢ ላይ አራስን ከነ ልጇ በጥይት ገለው በእሳት ለኩሰውባቸው አቃጠሏቸው ምናምን ሲባል ስሰማ የሚሰማኝ ስሜት ቀጥታ ወደ ፈጣሪ ነው ጥያቄ።
ግን ጉዳዩ እኔ ማድረግ የምችለው አይደለም። ለካ የምጠይቀው ማድረግ ማልችለው ስንት ማድረግ የምችላቸው ነገሮች አጠገብ ያለው ለአንድ ምስኪን ድሃ ዳቦ መግዛት ሳልችል ነው ቀጥታ አንተ ራምቦ አይደለ ጫካ ገብተህ በአንድ ጠመንጃና በአንድ ጩቤ ጫካ ገብተህ እነዛን ገዳዮች መግደል የምትችል ሰው አይደለም። አያስክ ለምንድን ነው ያንን ጥያቄ ጠየቅከው? የምትችለውን ስላላደረግ። እስኪ መጀመሪያ አጠገብ ላለው ሰው አንድ ዳቦ መግዛት ትችላለህ። እሱን አድርግ። ባስ ውስጥ ወይንም መኪና ውስጥ ታክሲ ውስጥ ትልቅ ሰው እያለ አንተ ተቀምጠሃል፣ ወይንም ለእነሱ የሚገባቸውን ቦታ መስጠት እያለበት ተቀምጠሃል። የምትችለው ነገር ነው አይደል? መጀመሪያ እሱን አድርግ። አየህ፣ እንደዚህ አይነት ጥያቄዎችን መጠየቅ የምትጀምረው ለካ የምትችለውን ሳታረግ ነው። ስለዚህ ላይፍ ኢዝ ናት ፌር የሚለውን መቀበል ስጀምር የምችላቸውን ነገሮች ብቻ ላይ ማተኮር ጀመርኩ። ይህ ባይዘ የቆየ አይደለም፣ አሁን የገቡኝ ነገሮች ስለሆኑ ወደፊት የምናያቸው ነው ውጤቶቹ። ስለዚህ ማድረግ የምንችለውን ብቻ ብናደርግ ላይፍ ኢዝ ናት ፌር የሚለውን መቀበል ብንችል እረፍት ይሰጠናል፣ እናርፋለን ብዬ አምናለሁና እኔ ጠቅሞኛል። እሺ ወደ ሁለተኛው ላይ ሄደ። የሁለተኛው የሰው ልጅ ኢሞሽናል ቢንግ ነው፣ ራሽናል ቢንግ አይደለም። ማለት የሰው ልጅ የሚያስብ ፍጡር አይደለም እንደማለት ነው። ስሜታዊ ፍጡር ነው። ይህ ሲባል ግን ሙሉ በሙሉ የሰው ልጅ ኢሞሽናል ቢንግ ነው ማለት አይደለም። አኗኗራችን ስናይ ግን ኮንሸስ የሆኑ ሰዎች በጣም በቁጥር በጣም ጥቂቶች ናቸው። የነቁ ኮንሸስ የሆኑ የሚያሰላስሉ በዘመናትም መቁጠር ይቻላል እኮ ከመጽሐፍ ቅዱስ ጀምሮ እነ አብርሃም እነ ይስሐቅ እነ ያዕቆብ እየተባለ ነቢያት እንኳን ተመርጠው የተመረጡ ናቸው የተባሉ እንደነ ያዕቆብ ራሳቸው ታግለው በእግዚአብሔር የታገሉ ሰዎች ጀምረና ከዛ በኋላ ደግሞ ፈላስፋዎች እነ ሶቅራጥስ እነ አርስቶትል እነ ፕሌቶ እያለ እነ ማርከስ ምናምን ወደ እንትኖች ሲመጣ እነ ፍሮይድ ወደ ሳይኮሎጂ እነ ካርል ዩንግ እያለ ወደ ሳይንቲስቶች ሲመጣ እነ አልበርት አንስታይን እነ ኒኮላስ ቴስላ አይዛክ ኒውተን ቶማስ ኤዲሰን እና እያለ ያው ይመጣል ማለት ነው። በተዋረድ የተወሰኑ ናቸው። እነ ዳቪንቺ እና በአርቶ በእኛ ሀገርም ብዙዎችን መጥቀስ ይቻላል። የተወሰኑ ሰዎች ናቸው ኮንሸስ የሆኑ የሚያሰላስሉ የተወሰኑ ሰዎች ናቸው። ነገር ግን አብዛኛው ሰው የሚኖረው በኢሞሽን ነው። ኢሞሽናል ቢንግ ነው አብዛኛው ሰው። ስለዚህ እኔም ኢሞሽናል ቢንግ ነው። ለምን? ከማህበረሰቡ አንዱ ስለሆንኩ ማለት ነው። ኢሞሽናል ቢንግ ማለት ምን ማለት ነው? ለምሳሌ ነገ እንዲህ አደርጋለሁ። በተለይ አዲስ ዓመት ሲመጣ እቅዶቻችን ብዙ ናቸው። ነገ እንዲህ አደርጋለሁ፣ በዚህ ዓመትም እንዲህ አደርጋለሁ። አዝ ኤንድ ኦፍ ዘ ይር ወይንም አዝ ኤንድ ኦፍ ዘ ዴይ ምንም አላደረግም። ነገ አልቅምም ካልክ ነገ ተቀመጥ ላይ ነው። ነገ አልጠጣም ካልክ ነገ ጠጣ። ከወዲሁ ልንገር። ለምን? ዩ አር ኢሞሽናል ቢንግ። አልጣላም ዛሬ ካልክ ትጣላለህ። ኢሞሽኑ ነው እንጂ የሚመራ ሎጂካል መሆን ራሽናል መሆን አይደለም። በሳይንሱ ሳብኮንሽስ ማይንድ ወደ 90% ይዛል ይባላል። ኮንሽስ ማይንድ ወይም ኢጎአችን ሊሆን ይችላል እንደ የተወከሙ 8% እና 8 ወር 10 አንዳንዶች 12 ይላሉ። እሱ ያጣላል። ግን አብዛኛው
ፓርት የሚለው ሰብኮንሽስ ማይንድ ነው። ኢሞሽናል ቢንግ መሆናችን በዚህ። ስለዚህ ይህንን ማወቄ ለእኔ ጠቅሞኛል። ለምን? ኢሞሽኔ ላይ እንድሰራ። ይህ ኢሞሽን ከየት ይመጣል ብለን ብንጠይቅ ይህ ኢሞሽን የሚመጣው በአምስቱ የስሜት ህዋሳቶቻችን ሰውነታችን ላይ የገነባ ነው ማንነት ነው ማለት ነው። በማየት፣ በማንበብ፣ በመስማት ወይም በማድመጥ፣ በመንካት፣ በማሽተት፣ በመቅመስ ያዳበርናቸው ስሜቶች ናቸው የሚመሩን ማለት ነው። ኦኬ፣ እነዚህ ስሜቶች ከየት መጡ? ከማህበረሰቡ፣ ከአስተዳደጋችን፣ ከቤተሰቦቻችን። ስለዚህ ያንን ማወቅ ወደኋላ ተመልሼ ራሴን እንዳይ መነሻውን እንዳገኘው ከመሰረቱ ነገሮችን ሂል እያደረኩ እንደመጣ ረድቶኛል። ሙሉ በሙሉ ሂል አድርገህ ጨርሳለሁ? ገና በሂደት ላይ ነኝ። ግን መንገዶች አሉ። ለምሳሌ አንድ መጽሐፍ አግኝቻለሁ በዚህ ጉዳይ ማለት ነው። በጣም ገና እያነበብኩት ነው። በጣም ከአስተዳደጋችን ጀምሮ ያመጣናቸው ነገሮች ሂል እንድናደርግ የሚሰሙን ስሜት ዛሬ ድራይቭ እያደረጉን እየመሩን ያሉት ስሜቶቻችን ከልጅነታችን ጀምረን ያመጣናቸው ናቸው። ስለዚህ ያንን እንዴት ሂል ማድረግ እንዳለበት የሚያወራ መጽሐፍ ነው። ገና የጀመርኩት፣ ትጠቀሙበታላችሁ እናንተ። ይህንን ማወቅ ብቻውን ይጠቅማል። ለምን? ዋይ ብለን እንድንጠይቅ ስለሚያደርገን ወደ ነገራችን ተመልሰን ሂል እንድናደርግ ያግዘናል። ምን ይባላል መሰላችሁ? ችግሩን ማግኘት የበሽታው ወይንም የመፍትሄው 50% ነው። የመፍትሄው 50% ችግሩ ማግኘት ብቻ። ችግሩ ከተገኘ መፍትሄ ይገኛል። ስለዚህ ችግሩን ማግኘት ባይተሰብ ጨለማው ላይ ብርሃን እንደማብራት ነው። እሺ፣ ሶስተኛው ሰልፍ አክሰፕታንስ ነው። ሰልፍ አክሰፕታንስ ራስን መቀበል። አቤት ብዙ ሰዎች ነን እኮ ሜካፕ የመጣው ራሳችን መቀበል ባለመቻላችን፣ ስቃያችንን አልተናል። እውነት ለመናገር ራስን መቀበል መቻል ቀላል ነገር አለ። እንዲሁ ባለንበት በጉጅማነት በምናምን በአስቀያሚነት አሁን ባለው ደሃነት ተቀበለው። እሱን ሳትቀበል መቼም መፍትሄ አታገኝም። ታማል፣ በቃ ታማል። ቀጫጫ ነው። እንደኔ ነው። ስትቀበል ነገርየው ከስሜት ጋር የተያዘ ስለሆነ መቀበል፣ ከዛ በኋላ ወደ መፍትሄ ትሄዳል። ካልተቀበልክስ እሱን ወደ መሸፈን ነው የምትሄደው፣ ወደ ሜካፕ ነው የምትሄደው። ፐርሶና እየሰራ ስለ ፐርሶና ሌላ ጊዜ አወራቸዋል። የውሸት ማንነት ማለት ነው። ማስክ ነው፣ ማክስ ነው ይባላል። ሽፋን። ለዚህ ማንነት ሽፋን አድርገህ ትኖራለህ። እቤት ስትገባ ሌላ ሰው ነው፣ ለሰው ነው የምትኖረው እንደማለት። እውነተኛ ማንነትን ሳታሳይ ነው የምትኖረው እንደማለት ነው። ስለዚህ እንዲሁ እንዳለ ራስን መቀበል የመጀመሪያ ነገር። ራሱን መቀበል የቻለ ሰው በብዙ ይጠቀማል። ማለት መቀየር የሚችለውን ይቀይራል፣ መቀየር የማይችለውን ደግሞ ተቀብሎ አብሮት ይኖራል፣ ይስማማል። ከዛ ማንነት ጋር ይስማማል። አለቀ። በዚህ ምድር ላይ ደግሞ ማይቀየር ነገር የለም። ለምሳሌ ሱስ ካለብህ ወይም እንደኔ በሰውነት ኢንሴኪዩሪቲ ካለብህ፣ ቀጫጫ ከሆንክ ስፖርት መስራት፣ ራስን መንከባከብ፣ ራስን መጠበቅ ግድ ይላል። ከዚህ ይቀየራል ማለት ነው። ማይቀየሩ ደግሞ አሉ። በቁመታቸው
ፊት እንትን ሰርጀሪ አያስፈልግም ለዚህ ፊት ተቀበለው። እንደ አንተ አልፈጠርከውም ማለት ተቀበለ። አብረን ነው ማይቀየሩትን ተዋሃዳችሁ ተስማማችሁ አብረን ነው መቀየር የምትችለውን ደግሞ በአይኒ ኮስት ቀይሩ። መቀየር የሚቻል ከሆነ ቀይሩ። ስለዚህ እነዚህን 3 ነገሮች ላይፍ ኢዝ ናት ፌር፣ ምድር ፍትሃዊ አይደለችም፣ ፍትህ ለምን አልነግስም ብላ አትፍጨርጨር። ማድረግ የምትችለው ብቻ አድርግ። አንተ የምትችለው አድርግ። የሆነች አሮጊት አጠገብ የሆነችን አሮጊት የሆነ ሰው ሲገፈትራ ስታይ፣ የሆነችን ሴት የሆነ ሰው ሲመታ ስታይ፣ የሆነ ህፃን ሲኮረኩም ስታይ ለምን አትጋፈጥም አይደል? ምትችለውን ማለት ተው እንጂ እንዴት እንዲደረጋል ማለት ከቻልክ አንተ የራስን ኃላፊነት ተወጣል። ሌላውን የፈጠራቸው አምላክ አላቸው፣ እሱ ይወጣል። ሁለተኛው ኢሞሽናል ቢንግ መሆንን ማወቅና ስሜቶችን መመርመር። ከየት መጣ? ዛሬ ለምን ተናደድኩ? ዛሬ ለምን እንዲሆንኩ? ገብተህ እንደዛ ብለህ ራስህን ጠይቅ። ከዛ ወደ ልጅነት ትሄዳለህ፣ ይልታል ማለት በሰላም መኖር ትችላለህ። ሶስተኛው ራስን ተቀበል ነው። ራሳችሁን ተቀበሉ። እንግዲህ ቪዲዮ እኔ ያሳረፈኝ ነው ሞር አርቲኩሌትድ በሆነ መልኩ ወደፊት የምናወራበት ይሆናል። አሁን ብዙ ቪው አይኖረውም። ኤኒዌይስ በርቱ፣ ራሳችሁ ላይ ስሩ። ታንክ ዩ